ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ የዩቲዩብ ጓደኞቼ ሙስሊም እንዲሁም ክርስቲያኖች ደህና ናችሁ? ሰላም ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ እና እላችኋለሁ። ዛሬ እስኪ ደግሞ አንድ ቪዲዮ ልልቀቅ። እናንተ እንደው ጭራሽ ቪዲዮ ለቅቄ አላቅም። ኧረ ጉድ! ምኑን ስንልቀቀው የቪዲዮ ያለ ተቸገርን እኮ ያችሁ ላይ ቪዲዮ ችግር እኮ ነው ጎበዝ። እና ግን ደህና ናችሁ? ሁሉ ሰላም ነው? ደህና ናችሁ ወይ? ምን አዲስ አለ? ይኸው እኔ እንግዲህ በዚሁ ጋር ነው ተገኝቼ ያለሁት። እስኪ አበረታቱ ፕሊስ ቤተሰብ። ምን ውስጥ እንዳለሁት እኔ ራሱ አላቅም። ጧት ይኸው በደስታ እየመጣሁ ይችን አካባቢ እጎበኛለሁ ማለት ነው። በነገራችን ላይ ብዙም አይደብርም፣ ደስ ይላል። ከዩቲዩብ ዙረት ስወጣ ከዋይፋይ ስወጣ በዚቹ ፈታ ብዬ እገባለሁ ማለት ነው። እና ግን እንዴት ናችሁ? እስኪ አበረታቱኝ ጋይስ። ጥሩ ኮሜንት አስቀምጡ ኦኬ። እና የት ነሽ? አይዞሽ በርቺ ለምትሉኝ ደግሞ አመሰግናለሁ። የኔ ውዶች መቼም በዚህ አካባቢ የምትኖሩ ብዙ ኢትዮጵያውያን ትኖራላችሁ። ካላችሁም ሃይበሉኝ እሺ። እና የኔ ፍቅሮች ሰላማችሁ ይብዛልን ባላችሁበት። እንደምታበረታቱኝ እርግጠኛ ነኝ። ድጋፋችሁ አይለየኝ ኦኬ። እወዳችኋለሁ። እና አላችኋለሁ። በጣም የሚገርም ነው የምር። እኔ ዱባይ እንደዚህ አይመስለኝም ነበር። ጉድ እኮ ነው። እዚህ ጋር የኛቹ ፍየልና በግ። በነገራችን ላይ በግ ጠባቂ ነኝ ኦኬ። ጧት በግ ጠባቂ ነኝ። ያቸው ግቢ ውስጥ ናቸው አሁን። እና እንደው ቪዲዮ አሰራር እስኪ ንገሩኝ። እስኪ ቤተሰብ በምን ወተን በምን እንስራው ጎበዝ። ዩቲዩብ ደግሞ እየከበደ ነው ከቀን ቀን። እስኪ አበረታቱን ቤተሰብ። እንደኔ የከበደው አለ ግን ገና ከመጀመሩ በጣም ከብዶኛል የምር። ለምንድን ነው ይጨንቃሉላ? እንዳይተውት ሱስ ነው። ስትቀጥይ ደግሞ ቪዲዮ ካልሰራሽ ከባድ ነው። ጉድ እኮ ነው። ግዴታ ቪዲዮ ያስፈልጋል አሉ። በየቀኑ የሚሉም አሉ። በየቀኑ ከየት ይመጣል? በየቀኑ ከሳምንት አንዴ ራሱ ከለቀቅን በጣም ጎበዞች ነን። እኔማ እንግዲህ እንዳትሰለችኝ እንዲሁ በዚቹ እየመጣው ተራራይቱን ድንጋይቱን ማለት እየቀረጽኩ ልክላችኋለሁ። እንዴ ታዲያ ከየት መጥቶ ምኑስ ይሰራል? ምናልባት ደግሞ ምግብ የምትሰሩ ያኔ ይመቻል። ምግብ የምትሰሩ ልጆች ደግሞ ጥሩ ነው። እኔ ምግብ አልሰራም እና ምኑን እቀርጸዋለሁ? እንደቹ ከበጎቹ ጋር ይሁኜ እየተቀራረጽኩ ነው የምልክላችሁ ኦኬ። ግን እዩልኝ ፕሊስ ቤተሰብ ፕሊስ አበረታቱን እስኪ። ኧረ ተስፋ ሊያስቆርጠኝ ነው። ወይኔ ጉዴ ማርያምን ተናድጄ ትናንትማ ጭራሽ እንዴ ብቻ ግን የኔ ወዶች እናንተም አይዟችሁ በርቺ በሉኝ። እኔም በምችለው አበረታታችኋለሁ። እና የኔ ወዶች ይህን ይመስላል።
የፍየል በጉ የከፍቱ ምናምን መርቢያ አካባቢ ቦታ ነው መሰለኝ፣ እኔ አላውቅም። መኖሪያ አይደለም ብቻ ግን ይሄ ሰፈር ፍየል በግ ከፍት የሚረባበት ነውና ብቻ ጥሩ ነው፣ ያምራል። እና አንዳንዴ እንደኔ ዩቲዩብ ላይ ጠዋት ማታ የምትጨናነቁ ሰዎች እንደዚህ ወጣ ብትሉ ጥሩ ነው። ጥሩ አየር ታገኛላችሁ። በቃ ጥሩ በቃ ይሆናል። አቅም 24 ሰዓት ዩቲዩብ ላይ የምትሆኑ ልጆች ግን ማርያምን እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። እኔ ትናንት ያለሁበትን ጭራሽ ከጧት ጀምሬ እስከማታ የሆነ ሰዓት ላይማ የምር ይገርማል። ክላስ የገባሁ ብዬ ሌላ ክላስ ነኝ። ማርያምን የምሬ ነው፣ ሌላ ክላስ ነኝ። ከዛ ስልኩን ቁጭ አድርጌ እንደዚህ ትዝ ሲለኝ ሌላ ክላስ ነው ገብቼ ያለሁት። እንቱ ጉድ እኮ ነው። የዚህ ያክል በቃ ቢዚ ያደርጋል የምር። ቴንሽን የምር ፈጣሪ ሆይ። ከዛ እንደገና ከዩቲዩብ ወጥቼ ስልኬን ይዤ ወደ ክላስ የገባው እንደገና ራሴን አስተካክዬ ጭንቀቴን ምንድን ነው ጉድ ብዬ ሻይ ጠጥቼ ምናምን ቡና ጠጥቼ ተመልሼ ወደ ዙረቴ ማለት ነው። እና እዚህ ጋር ደግሞ ምንድነው ውሃ የሚያመጣ መኪና ነው ይሄ ማለት ነው። ውሃ ራሱ እንደዚህ ነው፣ ከታንከር እየተገለበጠ ነው የሚጠቀሙት ማለት ነው። ለበጎች ለፍየሎች ታንከሩ እዚህ ጋር አለ። እዚህ ጋር እንዳለ በመኪና መጥቶ ነው ውሃ ራሱ የሚገለበጠው። እና እኔ ወዶች አበረታቱኝ፣ እሺ ድጋፋችሁ አይለየኝ። ያለ እናንተ ምንም አይሆንምና ያለ እናንተ የሚሆን ነገር የለምና አበረታቱኝ። መልካም ቀን ይሁንላችሁ። አመሰግናለሁ እንደምታበረታቱኝ እርግጠኛ ነኝ። ባይ። መልካም ቀን፣ መልካም ዩቲዩብ ይሁንላችሁ። ሀሳባችን ሁሉ ይሟላ ይሳካ። አሜን። ባይ